ዛሬ በታላቋ የፋርስ ምድር ላይ የሚታየው ትዕይንት ተራ ህዝባዊ ተቃውሞ ወይም ጊዜያዊ ብጥብጥ ሳይሆን ምድርን የሚያናውጥና የታሪክን አቅጣጫ የሚቀይር እጅግ አስፈሪና ግዙፍ እሳተ ገሞራ ነው። ኢራን ዛሬ በገዛ ልጆቿ የቁጣ እሳት ከመቃጠሏን በላይ አገዛዙን ለዘመናት ደግፈው የቆሙት ምሰሶች ከስር መሰረታቸው እየተነቃቀሉ ይገኛሉ። ይህ ታሪካዊ ፍንዳታ በሁለት ግዙፍና ገዳይ ወፍጮዎች መካከል እየተፈጨ ያለ የአንድ ስርዓት የመጨረሻ ትንፋሽ ነው። በአንድ በኩል አገሪቱን ወደ ጥልቁ የድህነት ማዕበል እየገፋት ያለውና አከርካሪዋን የሰበረው የኢኮኖሚ ሱናሚ፣ በሌላ በኩል ደግሞ የአገዛዙ የመጨረሻው ምሽግና የስልጣኑ መከታ ተደርጎ የሚወሰደው የአብዮታዊ ጥበቃ ሰራዊት ከውስጥ እየተበላ መሆኑ ነው። ዛሬ በቴህራን ጎዳናዎች ላይ የሚሰማው ጩኸት ተራ የፖለቲካ ተቃውሞ ሳይሆን የህዝብ የረሃብና የነጻነት ጩኸት ከአገዛዙ የውስጥ ስንጥቅ ጋር ተዳምሮ የፈጠረው እጅግ አስፈሪ የታሪክ አውሎ ነፋስ ሆኗል። የኢራን ኢኮኖሚ ዛሬ ውድቀት ከሚለው ቃል በላይ በሆነ በቃላት ሊገለጽ በማይችል እጅግ አስደንጋጭና ዘግናኝ አረንቋ ውስጥ ሰምጧል። አገሪቱ በታሪኳ ከፍተኛውንና አሰቃቂውን የዋጋ ግሽበት እያስተናገደች ሲሆን እንደ 2025 ዓመታዊ መረጃ መሰረት የዋጋ ግሽበቱ በይፋ ከ75 በመቶ በላይ ሆኗል። በተጨባጭ ገበያ ላይ ግን ይህ ቁጥር ከመቶ በላይ ሊገመት ይችላል። ይህ ማለት ተራው ዜጋ ለምግብ፣ ለሕክምናና ለመሰረታዊ ፍላጎቶች የሚሆን ገንዘብ ማግኘት የማይችልበት፣ ድህነትም እንደ ሰደድ እሳት መላውን አገር የለበለበበት ወቅት ነው። የኢራን መገበያያ ገንዘብ ሪያል ዋጋው እንደ በረዶ እየቀለጠ በአሁኑ ሰዓት አንድ የአሜሪካ ዶላር ከ1 ሚሊዮን 200 ሺህ ሪያል በላይ እየተመነዘረ ይገኛል። ይህ ቁጥር ተራ አሃዝ ሳይሆን በሚሊዮኖች የሚቆጠሩ የኢራን ቤተሰቦች የኑሮ አከርካሪ የተሰበረበት፣ ተስፋቸው የጨለመበትና ለዘመናት ያፈሩት ጥሪት በአንድ ጀንበር ወደ አመድነት የተቀየረበት የሞት ደወል ነው። የኢኮኖሚ ቀውስ የደረሰበትን አስፈሪ ደረጃ የሚያሳዩት ሌሎች መረጃዎችም ለአገዛዙ ትልቅ የቅዠት ምንጭ ሆነዋል። ከ85 ሚሊዮን በላይ ከሚሆነው የኢራን ሕዝብ ቁጥር ከ60 በመቶ በላይ የሚሆነው ከድህነት ወለል በታች መውረዱን የውስጥ ምንጮች ይጠቁማሉ። በተለይም የሥራ አጥነት መጠን በወጣቱ ዘንድ 45 በመቶ መድረሱ አገሪቱን ወደ ታላቅ ማኅበራዊ ፍንዳታ ገፍቷታል። የታመቀው ቁጣ ዛሬ ወደ የረሃብ አብዮት ተቀይሯል። ሕዝቡ አደባባይ የወጣው ስለ ፖለቲካ ርዕዮተ ዓለም ለመከራከር ብቻ ሳይሆን አገዛዙ የሀገሪቱን ቢሊዮን ዶላሮች በመካከለኛው ምስራቅ ለሚገኙ ተላላኪ ቡድኖችና ለሽብር ሥራዎች ሲገብር፣ የገዛ ሕዝቡን ግን ዳቦ አጥቶ በረሃብ እየረገፈ በመሆኑ ነው። ይህ የኢኮኖሚ ኢፍትሐዊነት የአገዛዙን የሞራል መሠረት ሙሉ በሙሉ ንዶታል። በቴህራንና በሌሎች ከተሞች ያሉ ድሆች ለአምባገነኑ ሞት ይሁን የሚሉትን መፈክሮች ከዳቦና ከነጻነት ጥያቄ ጋር አቀናጅተው ሲያሰሙ የአያቶላህ መንግስት የህዝቡን ሆድና ልብ ሙሉ በሙሉ እንዳጣው ማረጋገጫ ሆኗል። ከዚህ አስፈሪ የኢኮኖሚ ቀውስ በበለጠ ለአገዛዙ እጅግ አስደንጋጭ የሆነው ጉዳይ የአገዛዙ ዋነኛ ጠባቂና የስልጣኑ መከታ የሆነው የኢራን አብዮታዊ ዘብ ሰራዊት ዛሬ በታሪኩ አይቶት የማያውቀው ከፍተኛ የውስጥ መከፋፈል ውስጥ መውደቁ ነው። ይህ ሰራዊት ቀደም ሲል እንደ አንድ የማይበገር የብረት ግንብ ይታይ የነበረ ቢሆንም አሁን ግን ከውስጥ እየተበላ ያለ የሚመስል መዋቅር ሆኗል። በሰራዊቱ ከፍተኛ አዛዦችና በመካከለኛው መኮንኖች መካከል ያለው ልዩነት ወደ የሽፋን ጦርነት ተቀይሯል። በቅርቡ በወጡ ሚስጥራዊ መረጃዎች መሰረት ከ15 በመቶ በላይ የሚሆኑት የባሲጅ ሚሊሻ አባላትና ዝቅተኛ መኮንኖች በሰላማዊ ሰልፈኞች ላይ እርምጃ ለመውሰድ ፈቃደኛ አለመሆናቸውንና ትዕዛዝ እየጣሱ መሆኑ ተረጋግጧል። ይህ በሰራዊቱ ታሪክ ውስጥ እጅግ አስደንጋጭና ስርዓቱን ሊያፈርስ የሚችል ክስተት ነው። የሰራዊቱ አባላት የገዛ ወንድሞቻቸውንና እህቶቻቸውን እንዲሁም ልጆቻቸውን በጎዳና ላይ እንዲረሽኑ የታዘዙት ትዕዛዝ በሰራዊቱ ውስጥ የህሊና ቀውስ ፈጥሯል። ብዙዎች መኮንኖች አገዛዙን ለማዳን ስንል የገዛ ደማችንን ለምን እናፈሳለን የሚለውን ጥያቄ በግልጽ ማንሳት ጀምረዋል። በሰራዊቱ ውስጥ ያለውን መከፋፈል የሚያሳዩት የባለስልጣናትና የጦር አዛዦች ምስጢራዊ አስተያየቶች እጅግ ዘግናኝ ናቸው። በቅርቡ አንድ ስማቸው ያልተጠቀሰ ከፍተኛ የሰራዊቱ ጀነራል ለቅርብ ጓደኞቻቸው በከፍተኛ ጭንቀት ሲናገሩ እያዘዝን ያለነው ሮቦቶችን ሳይሆን ሰዎችን ነው። ወታደሮቻችን በጎዳና ላይ የሚመለከቷቸው ሰልፈኞች የገዛ ልጆቻቸው ናቸው። ይህ አገዛዝ ህዝቡን በጠመንጃ አፈሙዝ ለመግዛት የሚያደርገውን ጥረት የሰራዊቱን የጀርባ አጥንት እየሰበረው ነው። እሳት ውስጥ እየገባን እንደሆነ ይሰማኛል። ይህ እሳት ደግሞ መጀመሪያ የሚበላው እኛኑ ነው ማለታቸው ተዘግቧል። ሌላኛው በቴህራን የሚገኝ ከፍተኛ የጸጥታ ባለስልጣን ደግሞ በዝግ ስብሰባ ላይ ለ10 ዓመታት የገነባነው የፍርሃት ግንብ እየናደ ነው። አሁን ጥያቄው ህዝቡ አገዛዙን መቼ ይጥለዋል የሚለው ሳይሆን ሰራዊቱ አገዛዙን መቼ ይከደዋል የሚለው ነው በማለት የሁኔታውን አስፈሪነት ገልጸዋል። እነዚህ አስተያየቶች የሚያሳዩት አገዛዙ በመጨረሻው ምሽግ ውስጥ እንኳን ሰላም ማጣቱንና መተማመን ሙሉ በሙሉ መጥፋቱን ነው። በአሁኑ ሰዓት በኢራን ከፍተኛ አመራሮች ዘንድ ያለው ውጥረት የተኩላዎች ጦርነት ሊባል የሚችል ደረጃ ላይ ደርሷል።
በአንድ በኩል የአያቶላህ ካሚኒ ደጋፊ የሆኑትና ምንም አይነት ርኅራኄ መታየት የለበትም የሚሉ ጽንፈኞች ከፍተኛ የጭፍጨፋ እርምጃ እንዲወሰድ ሲወተውቱ፣ በሌላ በኩል ደግሞ ይህ አካሄድ አገሪቱን ወደ መጨረሻው ጥፋትና ወደ እርስ በርስ ጦርነት ይወስዳታል የሚሉና ከህዝብ ጋር ለመደራደር የሚፈልጉ ባለስልጣናት አሉ። ይህ የውስጥ መናቆር የመንግስቱን መዋቅር ሽባ አድርጎታል። በተለይም የኢራን አብዮታዊ ጦር የሀገሪቱን ግዙፍ የኢኮኖሚ ተቋማት የሚቆጣጠር በመሆኑ በጀነራሎቹ መካከል ያለው የጥቅም ግጭት ከርዕዮተ ዓለም በላይ እየገነነ መጥቷል። አገሪቱ ብትፈርስ ሀብታችንና ስልጣናችን ምን ይሆናል የሚለው ስጋት በከፍተኛ መኮንኖች ዘንድ ትልቅ መከፋፈል ፈጥሯል። አንዳንዶቹ ጀነራሎች ከወዲሁ ከምዕራባውያንና ከተቃዋሚ ኃይሎች ጋር በሚስጥር ግንኙነት በመፍጠር ለነገው ዕጣ ፈንታቸው ዋስትና ለመፈለግ እየሞከሩ መሆኑን የሚጠቁሙ መረጃዎች እየወጡ ነው። ይህ ደግሞ ለአያቶላህ ካሚኒ መንግስት የውስጥ ክህደት ከፍተኛና አስፈሪ ስጋት ሆኖባቸዋል። ይህ የኢኮኖሚ ውድቀትና የጦር መከፋፈል መላውን መካከለኛው ምስራቅ ወደ ታላቅ የፍንዳታ አፋፍ ገፋፍቶታል። ኢራን በየዓመቱ በቢሊዮን የሚቆጠሩ ዶላሮችን ለሂዝቦላህ ለሁቲዎችና ለሶሪያ አሳድ አገዛዝ ትገብር ነበር። አሁን ግን የካዝናዋ መድረቅና የውስጥ አመፁ እነዚህን የእጅ አዙር ጦርነት ወታደሮቿን ሜዳ ላይ እየበተናቸው ይገኛል። ይህ ሁኔታ ደግሞ ቀጠናውን ወደ ታላቅ አለመረጋጋት ሊገፋው ይችላል። የኢራን አገዛዝ ህልውናው አደጋ ላይ ሲወድቅ ትኩረትን ለማስለወጥና የውስጥ አንድነትን ለመፍጠር ሲል ከእስራኤል ወይም ከሳውዲ አረቢያ ጋር ቀጥተኛና ደም አፋሳሽ ጦርነት ውስጥ የመግባት የመጨረሻ ሙከራ ሊያደርግ ይችላል የሚል ከፍተኛ ስጋት አለ። ይህ ደግሞ መላውን ዓለም ወደማይወጣበት የሶስተኛው የዓለም ጦርነት አረንቋ ሊጎትት የሚችል አደገኛ ሰንሰለት ነው። የኢራን መንግስት ኢንተርኔትን በመዝጋትና የማህበራዊ ሚዲያዎችን በማፈን የህዝቡን ድምፅ ለመቅበር ቢሞክርም የሰራዊቱ መከፋፈልና የኢኮኖሚው ሰቀቀን ግን በዲጂታል መንገዶች ለዓለም እየታወቀ ነው። በየቀኑ የሚለቀቁ የቪዲዮ ምስሎች የጸጥታ ኃይሎች መሳሪያውን ጥለው ከህዝቡ ጋር ሲቀላቀሉ ወይም የሰራዊት አባላት አዛዦቻቸውን ሲቃወሙ ያሳያል። ይህ ምስላዊ መረጃ ለአገዛዙ የፕሮፓጋንዳ ማሽን ትልቅ ውድቀትና የውርደት ማህተም ነው። ዛሬ የኢራን ህዝብ በውጭ ጠላት ሳይሆን በገዛ መሪዎቹ ግፍና በኢኮኖሚው ውድቀት ምክንያት ሞት ወይም ነጻነት የሚል ጽኑ ምርጫ ውስጥ ገብቷል። ይህ ምርጫ ደግሞ ወደ ኋላ የማይመለስ የታሪክ ማዕበል ሆኗል። በአጠቃላይ ዛሬ በኢራን ምድር ላይ እየታየ ያለው ትዕይንት ተራ ትዕይንት አይደለም። ይልቁንም የአንድ ትልቅ አምባገነን ስርዓት የመጨረሻ ትንፋሽና አሰቃቂ ውድቀት ዋዜማ ነው። በ75 በመቶ የዋጋ ግሽበት የደቀቀው ኢኮኖሚ 1 ሚሊዮን ሪያልን የናቀው ዶላርና ከውስጥ እየፈራረሰ ያለው የአብዮታዊ ጥበቃ ሰራዊት ተደምረው የአያቶላህን አገዛዝ ወደ ታሪክ መቃብር እየገፉት ነው። የባለስልጣናቱ ጭንቀት፣ የአዛዦቹ መከፋፈልና የህዝቡ ቆራጥነት የሚያሳዩት አንድ እውነት አለ። የፋርስ ምድር ዳግመኛ ወደ ነበረችበት የጭቆና ዓለም አትመለስም። ይህ እሳተ ገሞራ መቼ እንደሚፈነዳና የትኛውን ቤተ መንግስት እንደሚያፈርስ ባይታወቅም አመዱ ግን መላውን መካከለኛ ምስራቅ እንደሚሸፍንና አሮጌውን ስርዓት ቀብሮ አዲስና ነፃ የሆነች ኢራንን እንደሚፈጥር ጥርጥር የለውም። ኢራን ዛሬ በታሪክ መንታ መንገድ ላይ ትገኛለች። በአንድ በኩል የነፃነት ወጋገን፣ በሌላ በኩል ደግሞ የጥፋት ጥቁር ደመና። የዚህ ፍልሚያ ውጤት ደግሞ የ21ኛው ክፍለ ዘመን ታላቁ የታሪክ ምዕራፍ ሆኖ ይመዘገባል። የአያቶላዎቹ መንግስት ዛሬ በገዛ ደሙና በገዛ ውሸቱ እየታጠበ ነው። የኢኮኖሚ ቀውስ እንደ ሰይፍ፣ የሰራዊቱ መከፋፈል ደግሞ እንደ መርዝ ስርዓቱን ከውስጥና ከውጭ እየገደሉት ይገኛሉ። ዓለም በድንጋጤና በጉጉት የሚመለከተው ይህ የታሪክ አውሎ ነፋስ አዲስና ነፃ የሆነች ኢራንን ለመውለድ የሚደረግ እጅግ መራር ምጥ ነው ቢባል ማጋነን አይሆንም። የፋርስ ምድር ዛሬ እንደ ጥንቱ የዓለምን ትኩረት ስባለች። ታሪኩ ግን በዚህ ጊዜ አምባገነንነትን፣ ውድቀትንና የህዝብ ሉዓላዊነት ድል ታሪክ ነው። ይህ ታሪካዊ ሱናሚ የሚቆመው የአገዛዙ ፍርስራሽ ላይ አዲሲቷ ኢራን ስትገነባ ብቻ ይሆናል። ያ ቀን ደግሞ ከምንገምተው በላይ የቀረበ ይመስላል።